ጤና ይስጥልኝ እንዴት ናችሁ? ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። ዛሬ ለምሳ ወይም ለራት የሚሆን ምርጥ ምግብ ነው ይዤላችሁ የመጣሁት። አሁን ወደ ቪዲዮ ሄዳለሁ፣ አብራችሁኝ ነው። እሺ፣ በመጀመሪያ የምጠቀመው አንድ ራስ ሽንኩርት ነው። አንድ ራስ ቀይ ሽንኩርት ድቅቅ አድርገን እንከትፋለን። ሽንኩርታችንን በሳላ ካረግን በኋላ በመቀጠል የምንጠቀመው ካሮት ነው። እኔ 2 ካሮት እጠቀማለሁ። ካሮቱን አጥበን ከላጥን በኋላ አጥበን ድቅቅ አድርገን እሱን እንከትፈዋለን ማለት ነው። የካሮቱን ጣም ብዙ ካልፈለጋችሁት አንድ ብቻ መጠቀም ትችላላችሁ፣ ወይም ደግሞ በቆሎ መጨመር እንችላለን። እኔ ግን ካሮት ነው የተጠቀምኩት። ልክ እንደዚህ እንደምታዩት ደቀቅ አድርጌ ከትፈዋለሁ። እንደምታዩት እንደዚህ ከከተፍኩ በኋላ የቀደሙ ሽንኩርት ላይ እናደርገዋለን። ይሄንንም ወደ ጎን እናደርግና ሌላው የሚያስፈልገን ቤል ፔፐር ነው፣ የፈረንጁን ቃሪያ ይሄን ነጩን ከውስጡ እናወጣዋለን። ፍሬውም አያስፈልገንም። ይሄንንም ድቅቅ አድርጌ ለቀደም ሽንኩርት እንደከተፍኩት እከትፈዋለሁ። እኔ የተጠቀምኩት አንድ ቃሪያ ነው። ልክ እንደዚህ ከትፌ ጨርሻለሁ ሁሉንም። እሺ፣ ድስታችንን እንጥዳለን። እንደዚህ ወፈር ያለ ድስት ቢሆን ቆንጆ ነው። ድስታችንን ከጣድን በኋላ ድስቱ ጋለ ሲል ዘይት እናደርጋለን። እኔ የምጠቀመው የወይራ ዘይት ነው እና ወደ 2 ሾርባ ማንኪያ የሚሆን አደርግበታለሁ። ዘይቱን ካረግን በኋላ ቅድም ከትፈን ያዘጋጀነውን ካሮቱና ሽንኩርቱን እንጨምርና እናበስለዋለን። ልክ እንደዚህ ሽንኩርቱና ካሮቱ ትንሽ ከለሩን ቀየር ሲያደርግ ነጭ ሽንኩርት እናደርግበታለን። 4 ራስ ወይም ደግሞ 5 ራስ የሚሆን ነጭ ሽንኩርት፣ የተፈጨ ነጭ ሽንኩርት እናደርግበታለን። ከነጭ ሽንኩርቱ ጋር ትንሽ ጠበስ ካረኩት በኋላ ቅድም የከተፍኩትን ቤል ፔፐሩን አረግና
እሱን ደግሞ ትንሽ አበስለዋለሁ። እሺ በመቀጠል የተፈጨ ስጋ አረግበታለሁ። እኔ የተጠቀምኩት 1 ፓውንድ ስጋ ነው። መጠኑን ያው እናንተ እያያችሁ እንደምትፈልጉት ማስተካከል። ስጋውን ካረኩ በኋላ ደግሞ ስጋውን በደንብ አብሬ እጠብሰዋለሁ። ሽታው በጣም ነው ደስ የሚለው። የሚገርማችሁ ነገር ስትሰሩ ይሄንን ምግብ በጣም ነው ሽታው ደስ የሚለው። እሺ በመቀጠል የምናደርገው ይሄንን የምታዩትን ቺሊ ፓውደር ነው። እኔ ግን በዛ ፋንታ በርበሬ ነው የምጠቀመው። ከፈለጋችሁ ግን ይሄንን ቺሊ ፓውደር መጠቀም ትችላላችሁ። ስለዚህ በርበሬ አደርግበታለሁ። ወደ 3 የሻይ ማንኪያ የሚሆን በርበሬ ወይም ደግሞ እናንተ እንደምትወዱት ነው መጨመር። ያው ጨምሬበታለሁ እኔ ወደ 3 ሻይ ማንኪያ የሚሆን። ቺሊ ፓውደሩን ብትጨምሩ ከሆነ 3 የሾርባ ማንኪያ ቺሊ ፓውደር አድርጉበት። የኔ በርበሬ ያው ስለሚያቃጥል ለዛ ነው አነስ ያደረኩት በርበሬው። በርበሬውን ደግሞ አብሬ አበስለዋለሁ። በመቀጠል 1 የሾርባ ማንኪያ የቲማቲም ድልህ አደርግበታለሁ። እሺ በመቀጠል ኪመን አረጋለሁ 1 ሾርባ ማንኪያ። ሌላው ካኒን ፔፐር ሩብ ሻይ ማንኪያ አረግበታለሁ። ኦሬጋኖ ግማሽ ሻይ ማንኪያ ያህል፣ ቁንዶ በርበሬ ብላክ ፔፐር፣ እና ጨው። በመቀጠል 1 ኩባያ የሚሆን የተከተፈ ቲማቲም እናደርግበታለን። እኔ ይሄንን የምታዩትን ቲማቲም ነው የጨመርኩት። በቆርቆሮን ስለሆነ የገዛሁት ሁሉንም ነው የጨመርኩት፣ ግን ፍሬሹን ገዝተን ከትፈን መጨመር እንችላለን። ከቲማቲሙ ጋር ደግሞ ትንሽ አበስለዋለሁ። በመቀጠል 2 ኩባያ የሚሆን የቲማቲም ሶስ አረግበታለሁ። ከሱ ጋር ደግሞ በደንብ አበስለዋለሁ። እሺ አሁን የምጨምረው ቢፍ ብሮዝ ነው እና እኔ የምጨምረው 2 ኩባያ ነው። ይሄን የምታዩት ነው የምጠቀመው። ቤት ውስጥም ማዘጋጀት እንችላለን። ይሄንን
እንዳያችሁት እስካሁን ድረስ ምንም አይነት ውሃ ሳልጨምር ነው ያበሰልኩት። ከዚህ ቀጠን እንዲልም ወይም ደግሞ እንዲወፍር ከፈለጋችሁ ያው የእንትኑን የምትጨምሩትን መጠን መቀነስ ነው። እኔ እንደዚህ ቆንጆ ነው ብያለሁ። እሺ ሌላው የምጠቀመው ይሄን የምታዩትን ቢንስ ነው። እናንተ የፈለጋችሁትን የምትወዱትን ቢንስ መጨመር ትችላላችሁ። እኔ ይሄንን ነው የምጠቀመው። ሁለቱን አንድ ላይ አድርጌ ነው የምጨምረው፣ ግን ውሃውን አጥልዬው ነው የምጨምረው። ውሃውን መጀመሪያ ደፈዋለሁ ከውስጡ። እንደዚህ ውሃውን ካጠለልኩት በኋላ እጨምረዋለሁ። ይሄ ቦለቄ ነው አይደል? ቤት ውስጥ ራሱ ማዘጋጀት እንችላለን እና የምንፈልገውን ባቄላ ማድረግ እንችላለን። ቦለቄ ብቻ ሳይሆን ባቄላ ማድረግ እንችላለን። አሁን ይሄንን ቀስ እያልን እሳቱን መካከለኛ ላይ አድርገን እናበስለዋለን። አሁን ይሄንን እስከሚፈላ ድረስ ማለት መንተክተክ እስከሚጀምር ድረስ እሳቱን 20 አድርጌ ያቆየውና ልክ መንተክተክ ሲጀምር እሳቱን እንቀንሷለን። መካከለኛ ላይ አድርገን ቀስ እያለ እንዲበስል ማለት ነው። ክዳኑ እንደዚህ ከድና አድርጌ እስካሁን እንዳያችሁ ምንም አይነት ውሃ አልጨመርኩበትም። ካለ ውሃ ነው የምናበስለው። ልክ እንደዚህ መንተክተክ ሲጀምር እሳቱን ቀነስ አድርገን ቀስ እያለ እንዲበስል እናደርጋለን። እያየ ነው እንዳይቃጠል። እሺ እንደዚህ እንደምታዩት ለተወሰነ ደቂቃ ካበሰልኩት በኋላ ምንም አይነት አረፋ የለውም። ከዛ በኋላ እንደዚህ ክዳኑን ሳልከድ ነው ቀስ እያለ እንዲተከተክ ትንሽ አቆየዋለሁ። እሳቱን ደግሞ አሁን በጣም መቀነስ አለብን፣ ቀስ እያለ እንዲተከተክ። እንደዚህ ቀንሰን ክዳኑን ክፍት አድርገን ስናንተከትከው ራሱ ወዙ እየመጣ አረፋውንም እየመጠጠ ይመጣልና ቆንጆ ይሆንልናል። የምትፈልጉ ከሆነ ቀምሳችሁ እዚህ ጋር አሁን ጨው ማስተካከል ነው። እኔ ግን በጣም በቁይት ስለሆነ እንደዚህ አቆየዋለሁ ለትንሽ ደቂቃ። እንደምታዩት እንደዚህ ቀስ እያለ በደንብ ሆኖ ቆንጆ ሆኖ ነው የበሰለው። አሁን ይበቃዋል። እሳቱን አጠፋና እንግዲህ ቀምሰን ደግሞ እናየዋለን። እንደምታዩት በደንብ ወፍሯል። አሁን እሺ እንደምታዩት ቺሊያችን ደርሰዋል። በጣም ሽታው የቤቱን ሽታ አትጠይቁኝ። መብራላ ወይ እንደማ እንደዚህ አሪፍ ነው። የቤቱን ሽታ አትጠይቁኝ። በጣም ደስ የሚል ሽታ ነው ያለው። ከውጭ ራሱ ስትገቡ በቃ ሆዳችሁን እንትን የሚለውና ወደ ስጠጋግላችሁ ላሳያችሁ። ይሄ እንደምታዩት ትኩስ ነው። እንግዲህ ሳህናችን ላይ አቅርበን እንመገባለን ማለት ነው። አያችሁ በደንብ ፍር ብሎ ቆንጆ ነው። እና እላዩ ላይ ትንሽዬ ቺዝ አረግበታለሁ። ሳውር ክሬም ማድረግ ትችላላችሁ፣ አይብ ማድረግ ትችላላችሁ። እዚህ ላይ እንዳያቃጥላችሁ ከፈለጋችሁ ለጣሙን ቆንጆ ነው። እኔ እንደዚህ ቺዝ አረግበታለሁ። ልክ እንደዚህ እንደምታዩት በዳቦ አድርጌ እኔ ቆምጣጣ ዳቦ ነው የተጠቀምኩት። እሱን አድርጌ አቅርቤያለሁ። እና አይብ ላዩ ላይ ማድረግ ትችላላችሁ፣ ሳውር ክሬም ማድረግ ትችላላችሁ። ከላዩ ላይ እኔ ትንሽ ቺዝ አድርጌበታለሁ እና በጣም ነው ደስ የሚለው። በጣም ቆንጆ ምግብ ነው። እና እናንተ ደግሞ ሞክሩት። እኔ ደግሞ አሁን ቀምሼ ምን እንደሚመስል ልጆቹ ራሱ እንዴት እየጠበቁኝ እንደሆነ ከኋላ ያጠይቁኝ። ቀምሼ ያሳያቸው ነግራቸዋለሁ ማለት ነው። ጣሙ እንብላ። ትኩስ ነው። በነገራችን ላይ ይሄን ስናገር እርግጠኛ ነኝ አንዳንድ ሰዎች አይወዱትም፣ ግን ይሄን ምግብ ከቀዘቀዘ በኋላ ግጥም ባለ እቃ ላይ የምትፈልጉትን ያህል አድርጋችሁ ፍሪዘር ውስጥ በረዶ ቤት ከ3 ወር በላይ ማስቀመጥ እንችላለን። ፍሪጅ ውስጥ ደግሞ ለ4 ቀን እና ለ5 ቀን አስቀምጠን መጠቀም እንችላለን። እያሞቅን መጠቀም እንችላለን። ግን አይ ዶንት ኖ ለምን እንደሆነ ብዙ ሰው አይወድምና ለምትፈልጉ ሰዎች ግን በጣም አሪፍ ነው። አንዴ ሰርታችሁት ከዛ ሙቆ መጠቀም ናቀመሰው ናቁማ ምን መቅመስ የሚፈልጉ መጀመሪያ
ከብዶኛል በጣም ሽታው አብሯቸው እንዴት ነው? በጣም ኦርዲት ነው። ላጉርሳ እሺ ነው ያጉርሳለሁ። ችግር የለም። በጣም ነው የሚያቃጥለው። ይሄ በጣም እንጣፍጠው እንትን የሚያቃጥለው ማለት ነው። ቆይ እንዳትቃጠል እንዴ ታዲያ አንድ ሁለት ልጅ መድገም አለብኝ እኮ የዛሬው ቪዲዮ እንግዲህ ይሄን ይመስላል። ሌላ ጊዜ በሌላ ቪዲዮ ተመልሼ እመጣለሁ። እናንተ ደግሞ ሞክሩትና አስተያየታችሁን ላኩልኝ። በነገራችን ላይ ይሄን ነገር እንደፈለጋችሁ በተለያየ ነገር መስራት ትችላላችሁ። እናንተ በተመቻችሁ ማጣፈጫ እየቀያየራችሁ እና ለረጅም ጊዜ ማስቀመጥ ለምትፈልጉ ይሄ በጣም አማራጭ ነው። ሌላ ጊዜ በሌላ ቪዲዮ እስከምንገናኝ እስከዛው ሰላም ቆዩኝ። ቴንክ ፎር ዋቺንግ ባይ። እንብላ ኦኬ በሉ tastes like how it smells አይደል? እንደ ቤቱ ይጣፍጣል። በደንብ ቅመም ገብቶታል። ያው በማንኪያ ከፈለጋችሁ በማንኪያ ራሱ እንደዚሁ መብላት ትችላላችሁ። ጎበዝ አባቴ